ሰላም እንደምን ዋላችሁ። ዛሬ ስለ ቻርት ኦፍ አካውንት እናወራለን። ያው ይሄ ከባለፈው ስላይድ የቀጠለ ነው። ባለፈው ስላይድ ላይ አስታውሳችሁ ከሆነ ስለ ዴቢት ኤንድ ክሬዲት ነው ያየነው። ያ ማለት እነዚህ የአካውንቶች የአሴት፣ ኤክስፔንስ፣ የዲቪደንድ፣ ሊያቢሊቲ፣ ኢኩዊቲ እና ረቨኑ እነዚህን ኖርማል ሳይዶቻቸው ሲጨምሩ ምን ላይ ይመዘገባሉ፣ ሲቀንሱ ደግሞ የት ላይ ይመዘገባሉ የሚለውን ነበር ያየነው። እነዚህ አምስቱ አካውንቶች በጥቅል ናቸው። የጥቅል ስም ነው። ግን አሴት ብለን ስንጠራ ዝርዝር ሰብ ካቴጎሪዎች አሏቸው። ለምሳሌ አሴት ሀብት ነው የምናውቀው። ስለዚህ በዚህ ደረጃ ሊመደቡ የሚችሉ ደግሞ አሉ። ስለዚህ ዲቴይል ስንመዘግብ ካሽ ለምሳሌ አሴት ስር ሊገኙ የሚችሉ ወይም ሊመዘገቡ የሚችሉ አካውንቶች እነማን ናቸው? የካሽ አካውንት፣ ካሽ አካውንት፣ ረሲቨብል ተሰብሳቢ ሂሳብ፣ ኦፊስ ኢኩዊፕመንት፣ ኮምፒውተር ኢኩዊፕመንት፣ ፒቲ ካሽ፣ ባንክ አካውንት፣ ጉድዊል፣ ማሽነሪ፣ ቢልዲንግስ፣ ስቶክ እነዚህ ሁሉ የአሴት ካቴጎሪዎች ናቸው። ስለዚህ እነዚህና መሰል ተጠቅሰው እዚህ አላለቁም፣ ኮንቲኒው ናቸው። እነዚህ ሲመዘገቡ አሴት ካቴጎሪ እንደ አሴት ነው የሚታዩት። ስለዚህ ስንመዘግባቸው ኢንክሪዝ ሲሆኑ ዴቢት ላይ ይመዘገባሉ ማለት ነው። ረቨኑ ስለ ገቢ ስናወራ ሴልስ፣ አዘር ኢንካም ምናምን እነዚህ ናቸው። ረቨኑ ደግሞ ባለፈው እንዳየነው ረቨኑ ኢንክሪዝ ሲሆን ክሬዲት ላይ ነው የሚመዘገበው። ስለዚህ ሴልሶች ሲኖሩ፣ አዘር ኢንካም ምናምን ሲኖር እነዚህ ክሬዲት ላይ ይመዘገባሉ። የማን ካቴጎሪዎች ናቸው? የረቨኑ። ሊያቢሊቲ የምንላቸው ደግሞ ክሬዲት ካርድ፣ አካውንት ፔየብል ተከፋይ ሂሳቦች፣ ኢንካም ታክስ ፔየብል የስራ ግብር፣ ፔሮል ታክስ፣ ባንክ ሎን የባንክ ብድር፣ ኦቨርድራፍት እነዚህና መሰል አካውንቶች ደግሞ እንደ ዕዳ የሚታዩ ናቸውና ሊያቢሊቲ ናቸው። ሊያቢሊቲ አካል ናቸው። ሊያቢሊቲ ደግሞ ኢንክሪዝ ሲሆን ምን ላይ ይመዘገባል? ክሬዲት ላይ ኢንክሪዝ ሲሆን ኖርማል ሳይዱ ክሬዲት ስለሆነ። ኢኩዊቲ ወይም ደግሞ ካፒታል ድሮዊንግስ፣ ሪቴይንድ ኢርኒንግስ፣ ከረንት ይር ኢርኒንግ እነዚህ እንደ ኢኩዊቲ ስለሚታዩ የት ላይ ይመዘገባሉ? እነዚህም ክሬዲት ሳይድ ላይ ማለት ነው። በክሬዲት ሳይድ ላይ ኢንክሪዝ ሲሆኑ ኖርማል ሳይዳቸው ክሬዲት ስለሆነ እዛ ላይ ይመዘገባሉ። ሌላውና የመጨረሻው ኤክስፔንስ ነው። ኤክስፔንሶች ብዙ ናቸው፣ ተጠቅሰው አያልቁም። አድቨርታይዚንግ፣ ባንክ ፊ ለምሳሌ የምናስተዋውቀው፣ ዩቲሊቲ ኤክስፔንሶች ለምሳሌ ለውሃ ለመብራት የምንከፍለው፣ ረንት የክራይ የማሽነሪም የቤት ሊሆን ይችላል። ሳላሪ ኤክስፔንስ የደሞዝ፣ ዲፕሬሲዬሽን እርጅና ጊዜ ቅናሽ፣ ኢንሹራንስ እነዚህ ሁሉ ምንድን ናቸው? የኤክስፔንስ አካል ናቸው። የት ላይ ይመዘገባሉ? ዴቢት ሳይድ። ቢኮዝ ኤክስፔንስ ማለት ኖርማል ሳይዱ ምንድን ነው? ዴቢት ላይ ይመዘገባል ማለት ኢንክሪዝ ሲሆን። ስለዚህ እነዚህን ባጭሩ ካያችሁ ቴንኪዩ። ለዛሬ ኮመንት ሴክሽን ላይ ኮመንት ካላችሁ እንቀጥል፣ ተጨማሪ ማብራሪያ እንፈልጋለን ካላችሁም እንቀበላለን። ቴንኪዩ። ለዛሬ አመሰግናለሁ።